ኢትዮጵያ በኑሮ ውድነት ከአፍሪካ የመጀመሪያው ሀገር ናት ተባለ። ያው እስከዛሬ በኦሎምፒክ ይዘነው የነበርነው የአንደኝነት ስፍራ አሁን ደግሞ በኑሮ ውድነት ሪቫኑን በጥሰናል። በእውነቱ በቅንነት ይሄን ዜና እንመልከተው ከተባለ ድሮ ዘንቢል ይዘን ገበያ ሄደን እጃችን ተገንጥሎ ነበር ቤታችን የምንመለሰው። አሁን ግን የእጃችን ጤንነት ተጠብቋል። ዘንቢሉን ባዶን ነው ይዘን የምንመለሰው። በጎውን ለማሰብ ያህል ነው። እንግዲህ ኢትዮጵያ ይህንን ውጤት ያስመዘገበችው ሶማሊያን ራሱ በልጣ ሲሆን በሚቀጥሉት ጊዜያት ደግሞ ጠንክራ ሰርታ ለመኖር ውድ የሆነች ሀገር በሚለው ፋንታ ለመኖር የማይቻልባቸው ሀገራት መካከል እንደምትሰለፍ ባለሙሉ ተስፋ ነን። ወዳጄ መቼም ይሄን ዜና ያወጣውን ኤፒኤን ኒውስን ዋቢ አድርጌ አይደለም ይሄንን ጉዳይ ማወራው። ይልቅ እነሱ ራሱ እኔን ዋቢ ማድረግ ይችላሉ። ምክንያቱም እየኖርንበት ነው። we live in it ይላል ፈረንጅ። አሁን ለምሳሌ በርበሬን እንውሰድ። ተጠንቀቁ። ዘንድሮ በርበሬ ገና ስሙ ሲጠራ ነው የሚያስነጥሰን። እንዴ 1200 ብር 1 ኪሎ በርበሬ። ምናልባት ግማሽ ቀን ተከራክረ 1185 ብር ሊሸጡልኝ ይችላሉ። ያው እንግዲህ አስጥቶ ምናምን ማድረግ ቀርቷል። እንዴ የታጠቁ ኃይሎችን ቤት ልትጋብዝ የሚሆን አይደለም። ግን አሰጣለሁ ብለህ ምናምን ከራስ ጋር ተሟግተ ካሰጣህ አቅራቢያ ያለ ፖሊስ ጣቢያ ጎራ ብለህ ጥበቃ እንዲፈቀድልህ መጠየቅ ይኖርብሃል። በእርግጥ አንዳንድ በርበሬ ሻጮች እንግዲህ ከበርበሬው ጋር አብረው ቦዲጋርድ ያከራያሉ። የቡናን ነገር መቼም ሰምታችሁታል። ብዙም ያስወራን ነገር አለው። አሁን እውነት ካልዴ የተባለው እረኛ ከፍየሉ ጋር በጫካ ውስጥ ወክ ሲያረግ ያገኘው ፍሬ ነው ብለን ብናወራ ማን ያምነናል? ዋጋው እኮ የሚመስለው የሆነ በትልቅ ላብራቶሪ ውስጥ በትልቅ ኢንቨስትመንት የተገኘ ፍሬ ነው የሚመስለው። በነገራችን ላይ እንደ ነገርየው አካሄድ ማለት በዚሁ ከቀጠለ ኢትዮጵያ ውስጥ ወደፊት ቡናን እንደ ሐሺሽ በአፍንጫችን ነው የምንወስደው። እንዴ 70 ብር አንድ ስኒ ቡና በቃ የከፍተኛው መደብ እኮ መጠጥ ሆነ። ድሮ ደሃ ኮራ ሲል ማለት ነው እኔ ቆሎ ቆርጥሜ ቡናዬን ከጠጣው ምናምን ሊል ይችል ነበረ። አሁን የለም፣ እንደዛ አይነት ነገር የለም። አሁን ይሄንን ማለት የሚችለው ምሳና ራቱን አስተካክሎ መብላት የሚችለው የተረጋጋ ህይወት ያለው ሰው ነው። አሁን ባለፈው አንድ ካፌ ተቀምጬ አንዱ ሰው ቡና አዞ መጥቶለት እየጠጣ ቆየና ከዛ ሂሳቡ መጣ። ሂሳቡን ከፍቶ እየተመለከተ ያው ለመክፈል ኪስ ውስጥ እየገባ አስተናጋጇን ቡናው ግን በጣም ይመራል ሲላት ፈገግ ብላ ሂሳቡ እንዳይሆን የመረረ ብለው። በነገራችን ስር ከነገርኳችሁ አይቀር እስከ መጨረሻው በደንብ አድርጌ ልንገራችሁና ዘንድሮ አበበ ራሱ በሶ መብላት አቁሟል። ስለዚህ አረፍተ ነገሩ ምን ተብሎ ተቀየረ? አበበ በሶ አማረው። ዜናው እንግዲህ በሐተታው በንጽጽር ስናየው ከሌሎች ሀገራት ይልቅ የቤት ኪራይ የተሻለ የተረጋጋ ነው ኢትዮጵያ ውስጥ ብሎ ተጨማሪ ዘገባ ካቷል። ለማብራራት ያህል ግን የቤት ኪራዩ ራሱ የተረጋጋ የሚመስለው መንግስት እግሩን ይዞት ነው። አከራዮቹ ደግሞ በግድ ማዕድ እያጋሩ ማለቴ ቤታቸውን እያጋሩ ስላለ ነው። ያው እኛ ሀገር እየተከተልን ያለነው ርዕዮተ ዓለም የሆነ ድብልቅልቅ ያለ እንደመሆኑ መጠን የቤት ኪራይ ላይ ኮሚዩኒዝም እንጠቀማለን፣ ገበያው ላይ ካፒታሊዝም፣ እንዲሁም ደግሞ የከተማ ልማት ምናምን አካባቢ ደግሞ ፊውዳሊዝም እንጠቀማለን። ብቻ ምን አለፋችሁ ኢዝም ያለበት ነገር በሙሉ አይቀረንም። አሁን በቅርቡ ራሱ ፍቅር ሲዝምን የሆነ ቦታ እየፈለግንልን። ብቻ ዜናው ልክ መሆኑን በሚዛን ማረጋገጥ እንደሚቻል ለማሳየት ሲሆን ነገ ደግሞ እንግዲህ የመንግስት ሚዲያዎች በሰበር ገብተው እድገታችንን የማይወዱ የውጭ ኃይሎች የፈበረኩት ዜና ነው ምናምን ብለው በአንደኝነታችን ላይ ውሃ እንዳይቸልሱ ለማሳሰብ እንወዳለን።
ሰሞኑን ጠቅላይ ሚኒስትር አብይ አህመድ ከተለያዩ የህብረተሰብ ክፍሎች ጋር ውይይት ማድረጋቸውን በተለያዩ ሚዲያዎች አይተናል። ከፖለቲካ ፓርቲዎች፣ ከአርቲስቶች እንዲሁም ከመምህራን ጋር። ያው የፖለቲካ ፓርቲዎች ማለት እንኳን ይከብዳል። የመንግስት ፔስ ሜከሮች ብንላቸው የተሻለ ነው። እንደሚታወቀው እንግዲህ ሩጫ ላይ ፔስ ሜከሮች ከሯጩ እኩል ሲሮጡ ሲያሯሩጡ ይቆዩና መጨረሻ ላይ ሯጩ ሲሸለም ቆመው ያጨበጭባሉ፣ ልክ እንደ ተመልካች ማለት ነው። እንግዲህ አብዛኞቹ መንግስት ብርድ እንዳይለው በየሄደበት እየተከተሉ ሲያጅቡ ነው እንጂ ሲቃወሙ አላየንም። ምናልባት የሚቃወሙት በልባቸው ከሆነ የምናውቀው ነገር የለም። አስባችሁታል? መንግስት ላደረገው ነገር ሁሉ እጃቸው እስኪግል የሚያጨበጭቡ ከሆነ መንግስት ላጠፋው ጥፋት ራሱ መንግስት የማያውቀው ማብራሪያ የሚሰጡ ከሆነ እነዚህን ተቃዋሚ የፖለቲካ ፓርቲ ማለት ይኖርብናል። በአጠቃላይ መንግስት ለሚያደርገው ነገር በሙሉ ጭንቅላታቸውን እየነቀነቁ የሚደነቁ ከሆነ የፖለቲካ ፓርቲውን ትተው ለምን ባችለር ፓርቲ አያዘጋጁ? ሁሉም ወንዶች ስለሆኑ ነው። ብቻ እነኚህ ፓርቲዎች ለመወያየት ተቀምጠው እንደተለመደው ኖት ሲይዙ የተመለከትናቸው ሲሆን ኖቱን ራሱ እርስ በርስ ሲኮራረጁ ነበር አንዳንዶቹ። ስለዚህ መንግስትዬ በሚቀጥሉት ውይይት ካላችሁ የተለያየ ቦታ እንደ ፈተና በታትነ ብታስቀምጣቸው መልካም ነው። እንዴ ኖት ከሚኮራረጁ ፓርቲዎች ህዝቡን የመታደግ ኃላፊነትም አለብህ። እንግዲህ የመኮራረጅ ጉዳይ ከተነሳ አርቲስቶቹ ባዩት የልማት ስራዎች መደነቃቸውን በተለያዩ ቃለ መጠይቆች ግን በተመሳሳይ ሁኔታ ሲናገሩ ነበረ። አንዳንዶቹ ግን በተለየ ሁኔታ ማንኛውም መንግስት ቢመጣ ለማንኛውም መንግስት አድናቆት እንዳላቸው ማሳየታቸውን አይተናል። ማለቴ ኢህአዴግም የሚገርም መንግስት ነበር ሲሉ ነበረ። ብልጽግናም ይኸው እንዳስደነቃቸው በተለያየ ጊዜ እየተናገሩ ነው። ከዚህ በኋላ የሚመጣ መንግስት ካለም ብለው ለአድናቆት እየተዘጋጁ ያሉ ነው የሚመስለው። እንዴ ማለቴ አንዳንዶቹ እኮ እንዳያያዛቸው ጣሊያን ለሶስተኛ ጊዜ እዚህ ሀገር ቢመጣ ራሱ ጥለህን ሄደህ ነው እዚህ ነገር ውስጥ የከተተው አንተ ብትኖርልን ኖሮ ምናምን ብለው አድናቆታቸውን የሚያዥጎደጉድ ይመስለናል። እንግዲህ ከአርቲስቶቹ ጋር በነበረው ስብሰባ አርቲስቶቹ ወሳኝ የሆኑ ጥያቄዎችን የጠየቁ ሲሆን በተለይ ትውልዱ የውጭ ዘፈንና የውጭ ፊልሞች ላይ ያተኩራል። ስለዚህ መንግስት ለኛ የቤት መስሪያ ቦታ በመስጠት ይህን ችግር እንድንቀርፈው ማድረግ አለበት ብለው ነበር። በነገራችን መካከል አርቲስቶቹ ጥያቄዎቹን ሲጠይቁ የነበረው ከወረቀት ሲሆን ወረቀቱ ላይ ከጀርባው ደግሞ ስማቸው ተጽፎበት ነበር። ያው እንግዲህ ይህንን በምርመራ ዘገባችን ፈተሽ ስናረገው ሁለት ሀሳቦች መተውልናል። አንደኛው እንግዲህ እነዚህ አርቲስቶች የያዙት ወረቀት ላይ ስማቸው ለምን ተጻፈ የሚለውን ስንመልስ ምናልባት አንዳንድ ጊዜ የሆነ ስብሰባዎች ሲሆኑ ስማቸው የሚጠፋባቸው አርቲስቶች ሊኖሩ ይችላሉ ብለን አሰብን። ይህም ማለት ምንድነው? ለምሳሌ ጠቅላይ ሚኒስትሩ ጥያቄ እንዲጠይቁ አንተ እዛ ጋር ያለኸው ሲሉ እኔ ብለው ስማቸውን ወረቀቱን ገልበጥ ያደረጉና እኔ ውብሸት እባላለሁ ለማለት እንዲመቻቸው ነው። ወይም ደግሞ እንግዲህ ጥያቄውን ገዝተውት ከሆነ ማለቴ የሸጠው ሰውዬ ሰዓት አንሶት ከጀርባ ስማቸውን ጽፎ ይሄን ለከሌ ስጡልኝ ብሎ ከሰጠ የሚል ሁለት አይነት አተያይ ለማየት ሞክረናል። ብቻ ባልተለመደ ሁኔታ አርቲስቶቹ የሚያነቡት ወረቀት ላይ ስማቸው ነበረ። እንግዲህ ከመምህራን ጋር በነበራቸው ስብሰባ ደግሞ ጠቅላይ ሚኒስትሩ በእኔ እድሜ መኪና ስታሽከረክሩ ማየት ነው ህልሜ ያሉ ሲሆን አብዛኞቹ መምህራን ግን መንጃ ፈቃድ የሚያወጡበት ገንዘብ እንኳን የላቸውም። ማለቴ መንግስት ድንገት የሆነ ነገር ነሽጦት ለእያንዳንዱ መምህር መኪና ራሱ ቢያድል መንጃ ፈቃዱን በምን ያወጡታል? ዋናው ጥያቄ እሱ ነው። እንደሚታወቀው እንግዲህ መምህራን በምገባ ማዕከላት አሳዛኙ ነገር ማለት ነው የሚመገቡባቸው ቦታዎች እንዳሉ ከዚህ በፊትም ሰምተናል አይተናል።
እንግዲህ ሌሎች ሀገራት የምገባ ማዕከላት ውስጥ እንዲመገቡ የሚደረጉት ስራ የሌላቸው፣ ስራ መስራት የማይችሉ የመሳሰሉት ናቸው። እናማ በአመክንዮ እናጣጥመው ካልን የኛ ሀገር መምህር ማለት ሌላ ሀገር ስራ የሌለው ሰው ማለት ነው። ብቻ መንግስት ከተለያዩ አካላት ጋር ያደረገውን ውይይት ፍሬ በሚቀጥሉት ጊዜያት ለማየት ጓጉተናል ለማለት ነው። ጣናነሽ 2 የተሰኘች መርከብ ከቻይና ተገዝታ ከጅቡቲ ወደብ በ2 ወሯ እነሆ አዲስ አበባ ደርሳለች። ጉዞዋ እንግዲህ በጣም አስቸጋሪ ከመሆኑ የተነሳ እሷን ወደ ጣና ከመውሰድ ይልቅ ጣናን ወደ እሷ ማቅረብ የተሻለ ነው ያሉት ነበሩ። የእውነት ለመናገር መርከቢቱ መገዛቷ ላይ ምንም አይነት ጥያቄ የለንም። ያው እንደ አንድ አስፈላጊ ቁስ ነው ምንቆጥራት። ችግሩ ግን መግዛታችንና አጓጓዛችን ወደ ቦታ ለማድረስ አጓጓዛችን ለዓለም እዩልን ማለታችን በጣም ጥያቄ የሚፈጥር ነው። ኧረ ምን ሆነን ሁሉ ያስብላል እንዴ! የሆነ መርከብ ገዝተን ከአንድ ጫፍ ወደ ሌላ ጫፍ ለማጓጓዝ መከራችንን መብላታችንን እንደ ስልጣኔ ነው እንደምንመለከተው ነው ወይስ ወደብ ስለሌለን ይሄው አንድ ዕቃ ለማጓጓዝ እንዲህ ነው መከራችንን የምንበላው ብለን ለዓለም ለማሳየት ነው? እንደዚያ ከሆነ ግን ጣናነሽ መርከቧ መሽከርከር ያለባት በዚህ ክላሲካል ታጅባ ነው። በነገራችን ላይ መርከቧ ባለፈችባቸው ቦታዎች የኤሌክትሪክ መስመሮች እንዲሁም አንዳንድ ጊዜ ድልድዮችን ሁሉ ነካክታ ያለፈች ሲሆን ለመርከቧ ያወጣነው ወጪ ላይ እንግዲህ እነዚህንም መጨመር ያለብን ይመስለናል። በተጨማሪ ግን መንግስት የመርከብ ስራና እነዚህ ኢንስታሌሽን ምናምን የመሳሰሉት ሙያዎች ላይ ገንዘብ ከፍሎ ገንዘብ አውጥቶ ሰዎችን ማስተማር እንዳለበት ያሳየ አጋጣሚ ነው። እንዴ በ21ኛው ክፍለ ዘመን መርከብ ገዝቶ እንደገና በሚዲያ ከበሮ እየደለቁ ምናምን የሸኘ ብቸኛ ህዝብ ሳንሆን አንቀርም። እንግዲህ ሁኔታዎች እንደሚያሳዩት የዚህ ሀገር ሰው ባገኘው አጋጣሚ ሁሉ ለመቀለድ ተቀባብሎ የተቀመጠ ነው የሚመስለው። የመርከቢቱ ዜና በተዘገበባቸው ቦታዎች በሙሉ ኮሜንት ሴክሽን ውስጥ ብትገቡ ጉድ ነው የምትመለከቱት። ጥቂቶቹን ፈገግ እንበልባቸው። ጣናነሽን የጫነው መኪና ሹፌርን ያላየ ኢዮብን ትዕግስተኛ ነው ይላል። እሷ ጣና እስክትደርስ ጣና እንዳይደርቅ ያሰጋኛል። መሬት ላይ ይሄን ያህል ጊዜ ቆይታ ብቻ ዋና እንዳይጠፋባት። ክረምትን ለምን አዲስ አበባ አትቆይም? ያው የአዲስ አበባ መንገድ እንግዲህ በክረምት ጣና በሉት እና የመሳሰሉትን ብቻ አንዳንድ አስተያየት ሰጪዎች የመርከቢቱ መገዛትም እንደገና ጉዞዋም ዘመኑን የማይመጥን ከመሆኑ ጋር ተያይዞ ሽፍንፍን አድርገን ጣና ማድረስ ነበረብን ብለዋል። ጥሩ አስተያየት ይመስለናል። የምር በሆነ ዜናችን ፈገግ ስንል የቆየ ነው። አደይ መልቲሚዲያ ዜና በፈገግታ ላይ ነው። ሁሌ እንደምንለው ፈገግታችንን አይንሳን። ፈገግታችን ለብዙዎች ደግሞ እንዲዳረስ ላይክ፣ ሼር፣ ሰብስክራይብ አድርጉ።